ለስኬቱ እንዲረዳውም የተለያዩ አጫጭር የቲያትር ስልጠናዎችንም ወስዷል። በበርካታ ፊልሞች ላይ የተወነውና በአጭር ጊዜ በብዙ ሰዎች ልብ ውስጥ የገባው አርቲስት ታሪኩ ብርሃኑ ላውንደሪ ቦይ የሚለውን ከሳያት ደምሴ ከመቅደስ መለሰ እንዲሁም ከሌሎች ተዋንያን ጋር በመሆን የተወነበት የመጀመሪያ ፊልም ስራው ነው። ሱፍ ብርቄ መሰለ እንዴ? ሱፍ ማለት ነው ተከበብ ያደኩት በእናት። ይህ ከህዝብ ጋር እንዲተዋወቅና ተወዳጅነትን እንዲያተርፍ ባደረገው ላውንደሪ ቦይ ፊልም የገጸ ባህሪ ስሙ ባባ የሚል የነበረ ሲሆን በዚህ ምክንያት አርቲስት ታሪኩ ብርሃኑ ባባ የሚል ቅጽል ስም ሊያገኝ ችሏል። በህይወት በነበረበት ጊዜ ታሪኩ በጣም ተከፋይ ከሆኑ ተዋንያን መካከል አንዱ የነበረ ሲሆን ከተዋናይት ቃል ኪዳን ታምሩ ጋር ትዳር መስርቶ የአንድ ወንድ ልጅ አባት ሆኗል። ታሪኩ ከ46 በላይ ፊልሞች ላይ የተወነ ሲሆን ከእነዚህም መካከል ላውንደሪ ቦይ፣ ቦሌ ማነቂያ፣ እርቂሁን፣ ወንድም ያዕቆብ፣ ባላገሩ፣ ኢዮሪካ፣ ይመችሽ፣ ማርትሬዛ፣ ፍቅርና ፌስቡክ፣ የአራዳ ልጅ፣ ሀገርሽ ሀገሬ፣ ጉዳዬ፣ እንደ ባልና ሚስትና ኢንጂነሮቹ፣ ወሬ ነጋሪ እና ወጣት በ97 ተጠቃሾቹ ናቸው።